ጋሼ ፓፓ ገና ሳይደርስ ገና ወደፊት እኮ ቀድመነው ነው ነገሮቻችን ጨርሰስ ያደረገው። ሹም በመሆኑ በጣም ደስ ብሎኛል። የእውነት በቃ የታባቱ የፈጀውን ጎረቤቴን ጫጫ ከማንም ጋር እንነካካ ከማንም እንደውም ደም ይልበስ እንጂ በር ላይ ነው የምናደው። ደሙን እንዲነረጫለን ለአድባሩ የታባቱ ሳይድፍት አድርገው ወጅ ወጅዬ ቅርጫውን ግቢ ውስጥ ያየዋል ይህን ዝልዝል ቋንጣ የጋሽ ጀንበሩ ቅርጫ ያየ ጎረቤት ስለምን ያለቀሰ ይላል። የታባቱ ቆሽጡን ነው የምናሳርረው። ዘንድሮ አንፋታም። እንደው ማድረግ ያለብን አሳልፈን ለማንም መስጠት የለብንም። ግቢ ውስጥ ባለን እርሱ ሙሉ መደብ እገባለሁ፣ እኔ ሙሉ መደብ እገባለሁ። ማናት እቺ ነርስ ማለት ሲስተር ሳራ ደግሞ ግማሽ መደብ ትገባለች። ማን የባለ ሱቁ ታሬ ብዙ ቤተሰብ ስላለው ሙሉ መደብ ይገባል። በድሉ እስከ ማን ያንሳል? ግማሽ መደብ ይገባል። ማንም ሳይገባ መሃላችን ጣልቃ እኛ ጨረስነው ማለት አይደለም። በድሉ ያልከኝ መሰለኝ። አዎ እንዲያማል እንዴ ወጂዬ አንተ እንደነሱ ወንጀል መርማሪ ነኝ ትላለህ። ሰው እንደው ይዞታውና አቋሙን አይተህ እንኳን እንዴ ኪሱን መገመት አትችልም። አይ በሉ ስነ ስርዓት በዋዜማ ደሜን ያፍሉት። በድሉ ከማን ያንሳ? መክሳቱን አይተው ነው በድሉት የት አባቱ ነው አሁን የባህል ቅርጫ የሚገባው የቤት ክራይ ክፈል ሲባላል ልታናቅ ነው ልሞት ነው ገና ልገባ ነው የሚል ችጋራ ማለት ነው። ካሽኮ በእኛ ጫማ ስላልገቡ ነው እንጂ አረ ወደ ልጅ አረ ወይኔ ጨጓራ ይሉ ነበር በእኛ ቦታ። ጋሼ እኔም እኮ ሲስተር ሳራ ደም የቤት ኪራይ ሲጠይቁን ቅር የማይለን ነው የሚመስለው ይለናል። ማንም ተከራይ ቅር ይሏል። ቅር ይላችኋል በጣም እና የባሻ ጀንበሩ አመዴ ሊበን ቤት ሬድ ባርና ነው ያለው። አይዶ ዝም ብላችሁ በነፃነት ነው ባንዳ በነፃ ብለዋል። ጋሼ ገናም ባህል ምክንያት ሊያልፉ ነው ይኖር። ወይኔ ቸርነት ወይኔ ደግነት በቃ አመቱን ሙሉ ለምን አያልፉም? ከእግዚአብሔር ያገኝ አይደል ደምባጃ ጋሼ ይሁሉት ግድሉትም በድሉም ቢሆን እኮ አያጣም። እሺ ጥሩ አንተ በድሉን ይከፍላል ብለህ ተተማመንክበት መዘግበው። አዎ ጥሩ እሺ ባሻ ጀንበሩ አመዴ ሊበን ሙሉ መደብ እርሶ ሰጠው መደብ ነው ሳሎኒ አትቻለ ታሬ ባለሱቁ ሰጥቷል ሙሉ። አዎ ከቤተሰቡ ጋር ትዝ ይለኛል ሙሉ መደብ ነው እሱ። እሺ እኔ ቀረሁ በድሉ እንኳን አደረሳችሁ እስኪ ልልልልል ተመልከቱ። ባህሉን ባህል አደረገው። ገና ደስታችን ገና ደስታችን አስና በላ አስና ገናዬ አስና በላ አስና ገናዬ አስና በላ ገና ጨዋታ አስና በላ አስና ገና አስና በላ Yoha Asnamalai Yoha Asnamalai Yoha Asnamalai 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 Yoha Asnamalai ኢንጂነር በድሉ ኳየሮች ውሃ በላቸው። እንኳን አደረሰ። እንኳን ቆመ ጠበከኝ ጠባቂ የኔ ስፓርታከስ ያማን ስፓርታከስ ቁጭ በል። ዘንድሮም የባህል ያመልጣል ካለኝ ይሆናል። አስቀምጠው እንደዛ አንዴ ወጃሲ ጋር ሳደርግ ሁና እንደ ግድሙ ነው አንዴ ግብዣ ይቀራል እንጂ አንተ እድሜ ረጅም ነው እንዴ?
ጋሼ እኮ እንዲህ ሰዓት ሞት በቁም ዘልዝለው እኮ እየበሉ ነው ከቻሳ ያልከው እሳቸው እኮ የስንት ቀን መሰለህ እኮ የመከርኳሽ እዛ ጋሽ ጣሱንና ጋሽ ደገሙ ሽሊላቸዋል አደባደቡ አያምልጦት አልኩት እኔ የታባክ ነው ያየው እዛ ሲሄድ እኔ ሳደባድብ የታባክ ነው ያየው ያመልጦታል በቃ አስቦት እኮ ላይሆን እኮ ይችላል ተፈጥሮ ሊሆን እኮ ይችላል አሁን ምን ይፈጠር እኔ መጣሁ በድሉ ምን መሰለ ማን ከማን ያንሳል ብለን በቃ እኛ ቅርጫ ልንገባል እኛ ራሳችን ሁሉ ጊዜ ለምንድን ነው ውጪ የምንበላው ተባባልን አለቀ ለምን መደብ የየራሳችንን መደብ አንዝም ተባለ እሳቸው ሙሉ ያዙ እኔ ሙሉ ያዙ ሳራ ግማሽ ያዘ እንዴ በድሉ ለምን ይረሳል እሱስ ጎረቤት አይደለም ተከራይ አይደለም ማን ከማን ያንሳል ብዬ ይግባ ብላችሁ ማ እሱ ገደል ይግባ ጉድጓድ ይግባ የቤት ኪራይ ስጠይቀው ልታለቅ ሊሙት ያለ ሰው እንዴት ብሎ ነው ለቅርጫ የሚከፍለው አሉ አራሆነ በየሰከራከር ይሄው አንተ መጣ እና ሌላው ቢቀር አንተ ግማሽ ባችን ሩባችን የሩባ አጋማሽ መግባት ያቅታል አንተ ማን አንተ ግማሽ ነው የሚችለው እሱ እንደዚህ ነው የሚችለው አንተ ማን ምን ማለት ነው እንደዚህ እሱ ግማሽ ነው ምን ማለት ነው አንተ ስለኔ ኪስ ታውቃለህ አንተ ስለኔ ኪስ ታውቃለህ ወይ እሰይ ቢልገርልኝ እንጂ አንተ እኔ ዋሌትን ምንድን አንተ በምንድን ነው የምታውቀኝ በየትኛው መቀመጫ ዋሌት ትይዛለህ ተጣቃል ኪስ የምትለው ግራን ነው ቀኝ ነው ፊትና ኋላ አለው ነው ወይስ ሻመሰኔው ኪስ የለውም ኪስ ትለኛለህ በድሉ እኔ ላንተ በወገብ ኪስ እከሳሃል ኪስ አንላቅ ስማ አላርፍ ካልክ እሉስ ከተኝ ደሜ ተንተክትኮ ከፈላ እንዲ እገነጣጥለን ቅጫ አድርጌ ጋሽ ግቢ ውስጥ ነው ክርስቲያስ አድርጌ እንደዚህ ቦታ ተፌ እንሰራ ዋት ነቅለና ዋታ ሰካም እኔ በፈለኩበት ሰዓት አበራሃለሁ የገና ድል ላይ ተማር ይሄን ነው የምትፈልገው እኮ ነው ወይ እንደዚህ የምትንቁኝ ነገር እኮ ነው ግባለተኛ አልተኝም አዋስኝ እንደውም ማለት ግማሽ መደብ ስንት ግማሽ መደብ ሙሉ መደብ ስንት 2000 ብር ነው ስንት ነው ቆይ በ2000 ብር ቅርጫ ነው ነገው ካንተ ጋር 5 ነን 5 ጊዜ 10 ሺህ ብር 10 ሺህ ብር ምን አይነት በር ምን አታክብር ላሞት ነው እንደምንበል ገንዘብ ከሞላልን ደና የበግ ሙክት ገዝተን ልንከፋፈል በግ አረባካሽናት የታባክ ነው በ10 ሺህ ብር በሬ የሚገዛልህ ታዲያ እዞ እኔ ያንተ አይገርም እኔ ሰውዬ ግን ከትልቅ እንስሳ የዳይኖሰር ቅርጫ ብቻ አመለጣቸው ሰውዬ ይህን ያህል አጀንዳ አድርገው ቆጣሪ ባክል መነጽር አድርገው አራሽ ያዘኝ በርሱ አፈርኩቦት ጋሽ በጣም ሰማ ተገስቴን አታስጨርሰው ሂድ አረፍበል ሂድና አረፍበል ስካሩ ሲለቃ አንጎበር ካላይዘ እናወራለን በቃ ሂድ እኔ በድሉ ጸዳልኩኝ ልጅ በቃ ጨርሻ እኮ ሂዳ ድሮም መላዋን እስክትቀበሉ እንጂ እኔ ገና ካብቶኛል ሌባ ነው ማንን ነው የነው እሱ ኧረ እኔ ማንንም አይደለም ተሻደበት ዝላ አይችልም ሆኖ ነው እንጂ No, አይሆንም እሺ አንቺ አታዋጪ በገዛ ግቢ በሬ በጋትረድ ብለሽ ትከለኪኝ ማረድ ይችላሉ ጋሽዬ አትሊስት ግን ጤና የጠበቀ መሆን አለበት በቃ ለምን አብረን ገበያ እንሂድ ከዛ በኋላ በጉንፍን ለፊት አንቺ ትቆሚያለሽ እኔ ጓና ወራለ ምን አደርጋለሁ ላቱ ነገር በኋላ ማጥፍ ይለዋል ምንም አይነት ቪዲዮ ላይ ለውጥ ሪአክሽን ካላያሽ ዝም
አትይኝ ትነግረኛለሽ እመጣለሁ ኮቴውን በከርኔት ያኔ መንፈራገጥ አለም ፍጥጥ ደሞ ማይነስር ከሆነ ተለዋጭ አሰማል በቴስታ ለውጥሯል ማይነስው አለም ፊቱ ላይ ምንም አይነት ለውጥ ከሌለ ጤነኛ ካንቺ የለፍ ቃል እንጠብቃለን አብረን ይዘን እንመጣለን አርገን እንበላለን አለ በራናበት ምንድነው ግራ መጋባት ግልጽ ነው ሁላችሁ ተግባቡ እንጂ እሷ እያለች ያለችው እኔ የእንስሳ ሐኪም አይደለሁም የእንስሳ ሐኪም ራሱን የቻለ ከባድ ሙያ ነው ማለት ነው ሰውን የሚያህል ከባድ ፍጡር እንደው ማከም ይቻልሽ አሁን እንስሳ መመርመር ያቅትሻል ጋሻ ያቅታት ዛሬ ያቅትሻል ዛሬ ዜቷ መካይበር ግራጉላች ቅጥሙ To start with, I'm a vegetarian. ማንሲ ሰተሽ በትሪ No, I don't eat meat. ሚጥሚጣ ተጠቀሚ ያጣ I told you guys, ለምንድን ነው ሁሌ እንደ አዲስ የምትገረሙት? የፈረንጅ ቡዳን ይበላኛል What are you trying to say? ድፈን እዛው ቸከሷ እያለች ያለችው እኔ ስጋ አልፈሰስም ለሙዴም ለሼፔም አትክልት ነው የምመገበው የተረበናት ነኝ ነው የምትለው ስለዚህ ህጋዊ ያልሆነና ጤና ያልጠበቀ በግ ነፍሳት አጥፉ ማለት ነው ረተይ ባሌን ገናዬን በሰላም ላሳልፍበት ምንድነው ተመሬት ተነስሱ ጊዜ አንቺ እንደው በትንሽ በትልቁ ልፈላሰፍ የምትይው ምንድነው የምታወራው እንጂ አባቱ ምንድነው የምታወራው አንቺ ምነው የሰብአዊ መብት ተሟጋችና የእንስሳ እንባ ጠባቂ ነኝ አልሽ ታይ አብረሽን ገና በሰላም አክብሪ በቃል በራካልሽ መብትሽ ነው አትግጭ እያየሽ ትቆጨጫታሽ ያወጣሁትን ያረን እኔ ስግጥ አንቺ ታያለሽ ፈለግ ላይ እሷ እኮ ማለት የፈለገችው ጤናውን የጠበቀ በግ መገዛት አለበት ነው እኔን እኮ ነው ያረች የት ነው ጤናውን የጠበቀ በግ ምድር ላይ የኖረ ላይ ስለቀረቅ ነው ሳር ላይ ግጥ ነው ሙጃ ላይ በላ ነው ያገኘው ፉርሽካ ላይ ጠቀም ነው ምንድነው አላማሽ ወይኔ ቆጫ ዘመናዊ በግ ብለን ለምን አንገዛም ኧረ ዘመናዊ በግ የት ነው ያለው ዘመናዊ በዘመነ መንገድ እሱ ደውለን ማለት የት ነው የምንደውለው 612 ይቅርታ የቤት እንስሳ ለመግዛት ፈልገን ነበር እሺ የኔ ቆንጆ አለች እኮ ሳሪ ትተዋወቂያለሽ ያቋታል ሄሎ እሺ የቤት እንስሳ መግዛት ፈልገን ነበረ can you help us of course ምን አይነት የቤት እንስሳ እንትን የሚጋጥ ማለት የሚበሉ ነው ወይስ ለአገልግሎት የሚውሉ ኧረ እባክህን ልጅ አዳምጠን እንዴ ምነው ነገሩን አበዛችሁት እኛ እኮ በግ ለመግዛት ነው የፈለግነው ይቅርታ ያድርጉልን ከስተመራችን ሁሉንም ኢንፎርሜሽን ዳታ ላይ ማስፈር ስላለብን ነው ጥያቄ ያበዛ ነው ምንድነው አንተ በእናትህ እንዴ ችክ ነው እንደምጀነጅ ነው ቶሎ አዋራን እንጂ አፍተ ነው እየቆጠረ እኮ ይህ መስመር የምንጠቀመው ዲሲፕሊን ላላቸው ከስተመሮቻችን ነው እናንተ ግን አሁን በስርዓት እያዋራችሁ ስላልሆነ ይህን ጥሪ ለማቋረጥ እያስገደዳችሁ ነው ሌሉ መስሎ እባክዎትን ከእናንተ በፊት ያናገረችኝ ሴት ካለች ከእሷ ጋር መነጋገር እችላለሁ ካልሆነ ግን ጥሪው ለማቋረጥ እገደዳለሁ ማለት ነው ምርጫ እሺ ይቅርታ በጣም ማግኘት እንችላለን የቤት እንስሳውን የቤት እንስሳትና ተዛማጅ ጉዳዮች አሻሻጭ አቶ ዋሴ ያላችሁበት ድረስ መጥቶ ዝርዝሩን ያስረዳችኋል ስለደወላችሁ እናመሰግናለን ወቸው ጉድ እናንተዬ እንደው በዘመነ መንገድ እንገዛለን እንገበያያለን ብላችሁ ላቱን ሳልገልጥ ሽምጡን ሳልጨብጥ ጥርሱን ፈልቅቄ ሳላይ እንደው ዝም ብላ ሞከት ልታስገዙኝ አሁን ይዘው ትመጣለች ያው መጣ እንግዲህ ይሄ ነው ምን አቅለታል እንዴት አባቱ ምን ከላወደ ስንበይ ጤና ይስጥልኝ ባሴ ይባላልው ማንኛውም የሚከራዩ የሚሸጡና ለገበያ የሚውሉ ነገሮችን በማቅረብ ታውቃለሁ በዋናነት ግን የእንስሳትና የነፍሳት ተዋጽኦችን በማቅረብ ስፔሻላይዝም አድርጌያለሁ ከደቂቃዎች በፊት ተደውሎልኝ ነበር የመጣሁት አዎ ሳንወድ በግድ በሷ ፍርድ ያንተ ክረድ አደረገን በግ መግዛት
አልገባኝም። ባክ ምን ገብቷል? በግ መግዛት ፈልገህ ነው? ምን አልገባኝም ትላለህ? ለዛ ከሆነ ፕሮፌሽናል ሆነና በሰለጠነ መንገድ እናውራ። እንዴት አባታቸው ነው? ቆይ በሰለጠነ የሚሉት ገፍቶኝ እኮ አለፈ። ደረዴ መተሰጃ አራማቱ ሊፈርፈሩ ደሜን አፍልቶ እያንተከተከው ነው ከመገንፈሉ በፊት ይሄን ሰው እኔ ልክ እንደወጣ በጣም ማለት ነው ቀቀና አገጩን እንነውና ደብሊው ሪስሊንግ ነው እንደገና ሁሉን በሚጥሚጣ ሳሻው ዘቅዝቄ እምብርቱን በድሪል እንደዚህ እየበሳ በርበሬ ነው የምናጥነው። ኧረ እባክህ ቦጃ የጠብ አይነት አዘርዝርብኝ። በዓሉን በሰላም ላሳልፍበት። እነዚህ ሰዎች ዘመን አመጣሹን ቴክኖሎጂ ተጠቅመው ከማር የጣፈጠ ቅልጥም ሊያስግጡን ይሆናል እኮ። ምን አለበት ዝምን? ለማንኛውም በሰለጠነና በዘመናዊ መንገድ እናውራ ወደ ውስጥ። ኧረ እርስዎ ይቅደሙ፣ እኛ እንከተላለን። እኖራለና እኛ ሰርድ ወርልድ ካንትሪ እንደመሆናችንና ፕላስ ደግሞ ኢንዲጂነስ ኖሌጅ ላይ ስታክ እንደማድረጋችን መጠን ከዌስተርን ወይንም ሲቪላይዝድ ከሚባሉት ሀገራት በቀን አቆጣጠርም በስልጣኔ ወደኋላ ቀርተናል። ሰው ያ ወደኋላ የመቅረቱ ኢፌክት የፈጠረው ፕሮብሌም በእንስሳት ግብይቱና ንግዱ ላይ ከፍተኛ አስተዋጽኦ አድርጓል። ነገር ግን የእኛ ድርጅት ለሴንቸሪያል የተከማቸውን ችግር በዘመናዊ መንገድ በዘመን አስተሳሰብ በዘመነ ሁኔታ ለኢምፖርትም ሆነ ለኤክስፖርት እንዲመች አድርገን አዘጋጅተናል። ሶናው አሁን ለሀገር ውስጥ ገበያ ያዘጋጀናቸውን ምርጥ በጎች እንዳሳያችሁ ትፈቅዱልኝ ዘንድ በትህትና ጠይቃለሁ። ባለቤቱ እንዳትቀሰቅስ። ምን ሆነ? ሶ this is the first one። ስሙ ጨፈቃ ይባላል። የተወለደው በደጋ ሀገራችን ክፍል ሲሆን እስከ 3 ዓመቱ ድረስ የከሴና የበሶ ቢላ ተክል ብቻ እየተመገበ ነው ያደገው። ከሴ ኮርስ የመስኩ ባለሙያዎች ዘ ኦርጋኒክ ዋን ይሉታል። ይሄ ነው በግ ማለት። ይሄን ነው የምገዛው። ዋጋው ቫትን ጨምሮ 9999 ብር ብቻ። ምን ያ የተሻለ ኦፕሽኖች ውስጥ አሳይ። በግ ፈልግ። በግ ክለት ኦኬ። ይሄኛው ሄርኩለስ ይባላል። 300 ኪሎ ግራም የሚመዝን ሲሆን የመስኩ ባለሙያዎች ዘ ጃይንት ዋን። ብራኮ ላይ ያለው የስጋ ክፍል ሙሉ በሙሉ በሳይንሳዊ መንገድ በቪታሚን እንዲበለጽግ ተደርጓል። በላቦራቶሪ እንክብካቤ ያደገ በግ ነው። ሶ የሀገር ውስጥ ገዢዎች ብዙም አይደፍሩትም። በትሬንዳድና ቶቤጎ ግን በጣም ተወዳጅ ምርታቸው። ዋጋው ቫትን ጨምሮ 9995 ብር ነው። ምናልባት በዓሉን በማስመልከት እንደዚሁም ደግሞ የሀገር ውስጥ ገዢዎችን ለማበረታታት የ5 ብር ዲስካውንት አድርገን ዲስካውንት ዋሴ አከበርኩ። ይሄ ነው ዲስካውንት። ማስታወቂያ የሌለው ዲስካውንት። ይሄ ነው ካምፓኒ። መንገዛ ይሄንን በቃ ሰርኩለስ እኔ ለአንተ ፍርስ ሰርኩለስ። ዝም በል እባክህ ዝም በል ቦጃ። ምን ማለት ጨፈቃ ነው የሚገዛው። ምን የማነባት ነው? ሰረዝ እንዴ ሰረዙን አልፈልግም። ሌላ ብታሳየን ደስ ይላል። የመጨረሻው በግ ነው ይሄ። አትሌቱ ይባላል። በጣም ጠንካራ ስፖርተኛ በግ ነው። ኤክሰርሳይዝ ሲያደርግ ስላደገ እግሮቹ ላይና ላቱ ላይ ምንም አይነት ኮሌስትሮል እና ፋት የለም። ያ ምናልባት ስኳር፣ ደም ግፊት ያለበት ሰው ይህንን በግ እንዲጠቀም እመክራለሁ። የሚመገበው ሰላጣና የበሰለ ጎመን ሲሆን የሚጠጣው ደግሞ ፈልቶ የቀዘቀዘ የታሸገ ውሃ ነው። ይሄንን ነው መግዛት ያለብህ ጋሽ። ዋጋው ቫትን ጨምሮ 10100 ብር ነው። ምናልባት በጣም በኃይለኛ ኤክሰርሳይዝ ስላደገ እዚህ በግ ላይ መጠነኛ ጭማሪ አድርገን በቃ የሚገርም ሀሳብ ነው ያመጣኸው። የሚገዛው የዋጋ ልዩነቱን እስኪ ያስቡት ነው። ሰርኩለስ በተጠራበት አንደበትና ያጭቃ የሚሉት ጭቃ አይሆን። እሱ በተጠራበት ዋጋ ሁሉ ነው የሚመስላቸው። አትሌቱ ቀድበል ያለውስ እንዴት ነው የሚደራረሱ? ዋጋ አትሌቱ የተባለው ወላ ኪሎ የለም ፎቶ እንዴት ነው ያነሳው? ግማሽ ነው ይሞላል። እንዴት ነው ፍሬም ላይ ይገባል? ግማሽ ነው ይሞላል። እሱ ይገዛል። አይሆን። ቆይ ጋይስ ለምን እንደዚህ አታረጉ? ምን እያንዳንዳችሁ አንዳንድ በግ መርጣችኋል አይደል? ሲቪላይዝድ በሆነ መንገድ የእሱ አንድ ያገኘ ሰው በጉን ይገዛል ማለት ነው። ይሄ ነው በግ ማለት። የቱ ወጂ የት እንሰራው ውስጥ ምኑ ኖ በፍጹም
በጉማ አይታሰርም። እና ሁሉ ገንዘብ አውጥተን በር ከፍተን እንልቀቀው ነው ጋሼ። እኔ እኮ የእንስሳዊ መብት መግፈፍ ነው። ተው እንጂ። አዎ ገና ሞቶ ቆዳ ይገፈፍ የለ እንዴ? መብት ምናምን ትላለህ። ሰማኝ ቦጃ ወይ ደግሞ ይሄ በግ ቤዚክ ኒዱ ከተሟላለት የትም ስለማይሄድ እዚሁ ነው ያለበት። ወይ ስሚ ፍሬንድ ቤዚክ ኒዱ ከተሟላለት እስቲ ምን ለማለት ፈልገሽ እኮ? ለምሳሌ እናንተ የመረጣችሁት በግ በቀን 4 ጊዜ ብቻ ከተመገበ በቂ ነው። ከተቻለ ቁርስ የበላውን ለምሳ ባይደግም። አረ እውነት ጁኒ ሰነዝራለን። አታፈር ለምን አፍራለሁ? በግ በቀን 4 ያስበሉ ትላለህ። እኔን አየኸኝ? እኔ በድሉ እኔ ሰው እንኳን በድሉ በቀን 4 ይበልቻ አላውቅም። የትኛው የኢትዮጵያ ሕዝብ ነው አንተ በቀን 4 ሲበላ ያየው? እንደዛ ማይሆን ከሆነ ምለውን የማትሰሙ ከሆነ በፈረማችሁት ውል መሰረት ገንዘባችሁ ለድርጅታችን ገቢ ሆኖ በጉ ወደ በግ ባንክ ይገባታል። አሁን አሰረኩት ያለ ለምንድን ነው የምትጮህብኝ? ስማ እኔ ህግ ጠበቃ ነኝ። ቦታ ሳታርጋቸው ሰዋት ምንድን Don't shout on me, okay? እኔ ላይ ልትጮህብኝ አይገባም። I'm just doing my job. እኔ ስራዬን ነው ይሰራለሁ። በቃ እኛ አወጣንበትን በግ እንልቀቅኛስ? እኔ ልቀቁ አላልኩም። በእንክብካቤ ያዙት። ከተቻለ 4 ጊዜ ካልሆነ 5 ጊዜ መብላት አለበት። ሙላህ ይላቀቅና እንልቀቅኛስ? ወጃ ምንም አንተ ድንጋይ ስለያዝክ የምንፈራ ነገር የለም። እሺ አዎ ምንፈራ ነገር የለም። በጉ መሰረት ነው የምንተዳደረው። ስለ ህግ አውቃለሁ አላልክም? አሁን አንተ በቃ ህጉ ላይ አክብር። አንተ ምንድን ነው ወይና በጉልበት እኮ የሚሆን ነገር የለም። እኔ ያልኩት በውሉ መሰረት በፈረማችሁት ውል መሰረት የበግ ተመላሽ ይሆናል ነው። በቃ ዳሲት ለአንድ ቀን አንድ እንስሳ በስነ ስርዓት ብትንከባከቡ ምን አለበት? ለአንድ ቀን እኔ ባንቺ በጣም አፈርኩ። በእውነት ባንቺ በጣም ስንት ወገኖቻችን መንገድ ላይ ወድቀው ቀና ብለን ያላየን ሰዎች እኮ ዛሬ ለውሻና ለድመታችን የምንሰጠው ሩዋን ታክል እንኳን ምን አለ ክቡር ለሆነው ለሰው ልጅ ብንሰጥ በአለን በራችንን ዘግተናል እና ምን አለ ለአንድ ቀን እንኳን በሰለጠነ መንገድ ላይ ቁጭ ላሉት ለተራቡት ለወደቁት ወገኖቻችን ብናግዛቸው ብንረዳቸው ምን ችግር አለ? አይ ሰው ወድቆ እንደ ዕቃ ተጥሎ ለእንስሳ ከልክ በላይ ያለፈ እንክብካቤ ስልጣኔ አረበች። ምን አባት የሆነ እንክባቱ ወታደራዊ ሰላምታ ሰጥቻ ከዚህ በኋላ ከአንደበቴ መጥፎ ቃል አይወጣም። አንተ ላይ እጄን አልሰነዝርም። ብሮ ጎሽ ኢንጂነር በድሉ ደልኝ ነገር ሳይ አንድ እውነት ልንገራችሁ አይደለም። ይሄን በግ በስርዓትም አትይዙትና እማትንከባከቡት ከሆነ በጉ ራሱንም ቢሆን ነፃ መውጣቱ አይቀርም። እሺ አዎ አንተን ነፃ ማን ነው የሚያወጣ? እንዴት ነው የሚያወጣ? አስናገናዬ ያሁ አስናበለ ያሁ አስናገናዬ አሲናበላ ሲናገናዬ ኦሃ ያሁ አስናበለ ያሁ አስናገናዬ ጋሽ ግን ኧረ በለውን ምግብ ቀርቦ ያስደንሱኛል። ምን ግብግብ አልቀስ ብለህ አይደለም እኔ በሙሉኝ የሽክሽኩት ገበታ ፊት እኮ አይሸ ቆይ እንዴ ቆይ ልባርከው እንጂ ዳቦ እንዴ ኧረ ጋሽ እኔ ረቦኛል። ምንድን ነው አመጣሽ? ጎሽ ጎሽ እናቴ ሳይ ዳቦ ትጠላለህ? ዳቦ ባረኩት ልጀምር እንዴ ጋሽ? ያ አሁን ብላ ወይ ሳሪ ሸንሽኝ ነው። እሺ አሁን ለብላ ብላ ጋሽ ደስ የሚለው ዳመት ነው። አይ ዓለም እንዴት አይነት ጣፋጭ ነው ስጋ ጀምበሩ እኔ ልሙትሎት እርሱ እውነትም ከከብት ጋር ኖሯል። እንኳንም አንበሳ ነው ሳይ እንኳንም አንበሳ አልሆኑ እርሱ በቃ እንደጨፈቀ አይነት ጎሽና ሚዳቆ ምናምን አለቀል። በቃ በእውነት እኔ እርሶ ስለ ከብት ያውቃል መሰከረ በጣም ያውቃል። እኛ አባትህ ይዋዛ እያንዳንዷን በደምብ ስጋ ቃለሁ ሽንኩርት ሆነ ስጋ ታይ ሳሪዬ ላጉሽ እንደ በጆይስ እሺ ላጉስሽ በሽ I don't eat meat. ሽንኩርት የሆነ ስጋ ነበር። ያውም ነጭ ሽንኩርት የማራቆ ሽንኩርት ይበርበሪው አብለተሽ አብራሽ ቦዛ አይመጣም እንዴ? ቡናም እየፈላ ነው። ምን ነው ቆየ? ቀደም ነው ማነች እቺ ስራ ባልደረባዬን ይዣት ልምጣ ብሎ ወጣው።
ጅግ ጠበሰ እንዴ ጋሽ? ምን ይጠብሳል? የራሱን ድርሻ ስጋሉስ እሱ ማለት ስልክ ተደወለልኝ ብሎ ነው እየፈረጠጠ ሄደው የት እንደሄደ እንግዲህ እኔ እንጃ። ምን ማለት ይሄ ጋሽ? የከንፈር ወዳጅ ያዘ ወይ? እሱን የምን አውቄ ነው? የቤት አከራይ እንጂ እኔ ቆሎ ጓደኛው አይደለሁ፣ ምስጥረኛው አይደለሁ። እንዴት አውቃለሁ? አንተ ብትጠይቀው አይሻል? እንኳን አደረሳችሁ ቤተሰቦቼ። እንኳን አደረሳችሁ። ኧረ አይገባም። ሳሪ እንኳን አደረሰሽ። እንኳን አደረሰሽ። እሺ ሰላም ቁጭ በይ። እንኳን አደረሰዎት አባባ። ትናላችሁ አያራም ብሎኬት የሚያክል ነው እያነሱ ሲጎርሱ ነበር። አንተናላችሁ ቆይ እንደዛ ነው ጋሺ ምን ታይኛለህ? የሆነ ነገር ማለት ሳራ ማጅራታቸው ምናቸው ጋሼ ትናሎት እንጂ እኔ እንጃ አለቅሽ ምነው ጋሼ አውሩ እንጂ ጋሺ ምነው ዝም አሉ እንዴ? ጨነቀን እኮ ሲያሳዝኑ በእናትህ ምን አይ ወይ ገደድ ባለቤቴ ጥላኝ ባትሄድ ነው በደንብ አድርጋ ተደምቅልኝ ነበር። ይሄበት ልጆቼም እሷን ተከትለኝ ነው። ኧረ ጋሼ እባክህ እንደዚያው እኔ በድሉ ልጆት አይደለሁ እንዴ? እኔ ሲያደርሱ እንዶ አባት ማን አለኝ? ኧረ ተው ጋሼ ተው። እኔም ጋሼ ያለ እርሶ ማን አባት አለኝ? ብከፍልበትም እኮ እንደ ቤቴ ነው የምኖረው። አንተ ደግሞ ምን ሆንክ? ኧረ ቤቱን እዙን አስመሰላችሁት። ወዳችኋለሁ። እኛም እንወዶታለን ጋሺ፣ በእውነት ጋሺ እንወዶታለን። በቃ ጋሺ ምንም እንዳይጨን አመት በዓል ነው ዛሬ። ከበርቻቻ ነው ማለት ያለብን። እኔ በድሉ ልጆት ነኝ፣ ሳርዬም ልጆት ነች፣ ቡጅቲም ልጆት ነው አይደል ጋሺ? ስለዚህ በአመት በዓል ፈታ ማለት ነው። ሙዚቃ አሁን ይከፈትና በቃ ፈታ በል እንጂ አመት በዓል አይደል? ሞቅ እናድርገው ጋሺ። ባለሱቅ ከበረ እንግዲህ